ላርግልህ ብዬ ጠብርቅፍ ብዬ አክብሬ ወድጄው ለምን እሱ ያባወራነት የባልነት ግዴታውን እየተወጣ ነው ሰርቶ አምጥቶ እኔና ልጆቹን እያኖረ ነው አክብሮን ፍቅር ሰጥቶ ስለዚህ እየኖርኩ ነው በተግባር ማሳያቸው ሚስትነትን እናትነትን እንዴት ባልን ማክበር እንዲያከብርሽ ከፈለግሽ አክብሪው ሲጀመር ባል መከበር አለበት ክቡር ነው ባል እኔ እናቴ አባቴን ሁለት ከሷ ውጪ ሚስት እንኳን አግብቶባት እናቴ መጀመሪያ ሚስቱ ሆና ከሷ በኋላ ሁለተኛና ሶስተኛ እንኳን አግብቶባት እንዴት እንደምታከብረው እኔ ሙሉ ሳድግ እናቴ አባቴን በጣም ስታከብር ጠዋት ተነስታ ቁርስ ስትሰራለት ቡና ስታፈላለት ስትንከባከበው ነው እያየሁኝ ያደግኩት እና ባል ማክበር ግድ ነው እኔ ባላችሁን አታክብሩ እምል የሚመስላችሁ ወንዶች እኔ እያልኩ ያለው አትማግጡ ነው በቃ ሴቷም አትማግጥ ወንዱም አይማግጥ የሴት ብራም ያለበት ይሄ ወንዱኑ ነው ወንድ ልጅ ሰርቶ ነው ሚስቱ የሚያስተዳድረው ሴት አይደለችም ሰርታ የምታስተዳድረው ሴት ለወንድ ብር አትሰጥም ነውር አይደለም ረምላ እንዴ አስተዳደር ነው ከምርጫ ጀምሮ ማስተካከል አለባቸው ሴቶቹ ከምርጫ ጀምሮ ማስተካከል አለባቸው አንዳንድ ጊዜ ገንዘብ ሲኖራቸው በቃ ይወደድኩት ነው እንዳግብቼ እያስተካከልኩት ከዛ የሚሰራበት ነገር ሰጥቼው ይዘዋለሁ ብሎ ያስገቡታል ሲጀመር ስራ ወዳድ ያልሆነ ወንድ ባል አይሆንም መጀመሪያ ስትመርጠው ስራ ይወዳሉ ይሄ ወንድ አግብተው ይወልዳሉ ስራ ከሌለው ከቡዘኔ ወጣጤ ስራ ወዳድ ካልሆነ የሆነ ነገር ብትሆን እንጨፈልጦ እኔ ሀብታሙ እንዳልለም ማስተዳደር ከቻለ አብቲ ሊስትሮ ለምን ይሰራል እንትን ኩብዛን ታጣቂ ማራባ ሀገር ስላልመጣሽ አንድ ዳቦ ለምን ይዘይገባ ሊስትሮ የሰው ጫማ ጠርጎ አንድ ዳቦ ይዞ ገብቶ እንደዚህ አካፍሎ ይስጣት ከወደደች ካፈቀራችሁ እሱ ማቅረብ የሚችለው ያንን ነው ያቀርብላትን ትበላለች አቅሙ የፈቀደውን በቃ እንጂ እሱ ተቀምጦ እሷ ሂጂ ሰርተሽ ነይ ማለት ሴትን መሸጥ ነው ይሄ ብልግና ነው ክብረ ቢስ ሲጀመር አይፈቀድለትም እኮ ሲጀመር ወንድ ልጅ ማስተዳደር ካልቻለ ይጾም እንጂ ያግባል ተባለም ይጾም ነው የተባለው ማስተዳደር ሲችል ነው ባል ነው በቃ ማስተዳደር ሲችል እሷ ከፈለገች እንጂ ልታግዘው የምትችለው እንጂ ሴት ራሱ እየሰራሽ ታስተዳድረው የሚል ህግ የለም ማለት ነው ብሯንም ከፈለገች ነው የምትሰጠው ስትሰራም ደግሞ ከፈለገች ነው የምትሰራው ይሄ ማለት እንግዲህ አንዱን ግጥም ድገሚልንና አዘጋ ነው ላይቪን አንዱን ግጥም የመጀመሪያው የወንዱን ወንዶች በጣም መመከር ስለሚያስፈልጋቸው የወንዱን ግጥም ድገሚልን ፕሊዝ እሺ ወንዶችማ በደንብ መመከር አለባቸው ተረጋጋ ብሮ የሚለውን ግጥም ድገሚልን እሺ ብሮ ተረጋጋ ያኔ በእናቷ ቤት ቁንጂት ትምር ብላ ልብህን አጥፍታው መርጣሃት ከሌላ ጫማህን ጨርሰህ መውጫ መግቢያ ሳተህ ጆሮህ ላይ የዘጋ የሞላኸው ካርድህ ሞትኩኛ አበድኩልሽ ትትብልሃት አላህ አሳክቶልህ በእጅህ አስገባሃት አገባሃት አየህ ያው ውበቷ የእናትና የአባቴ ጥረት ውጤት ነው የእንክብካቤያቸው የፍቅር የሰላም ምግብ ነው ዛሬ ደግሞ አንተ ጋር በትዳር ተጣምራ ቤቴ ባሌ ስትል ሐቅህን ልትሞላ አንተ ከሌላ ሴት እያወዳደርካት ሁል ጊዜ ድክመቷን ብቻ እየነገርካት ራሷን ከጣለች ማዳት ከወጣባት እመነኝ ወንድሜ ሁሉም ያንተ ጥፋት አየህ አንተን ውጤት ፊቷ መሰከረ ተስፋ መቁረጥ ወርሷት እንባዋ ቀረረ ብትንከባከባት ፍቅር ብትሰጣት ከጎኗ ብትሆን ሀቢብቲ ቆንጅዬ ብትላት ውበቷ በፈካ የፊቱን ባስናቀች ባንተ ተስፋ ቆርጣ አንገት ባልሰበረች ብሮ አሁንም ጊዜ ያለህ የተሰበረውን ልቧን መጠገኛ የከሰመ ፊቷን በደስታ በተስፋ ማቃኛ አዎ ያኔ እንደምትላት ያኔ እንዳስለመድካት ያኔ ልቧን ሰጣህ ያኔ እንዳገባሃት እንደ አዲስ ሙሽራ እንደ አዲስ ጓደኛ ፍቅር ሽተት አሳጣት መተኛ ሀቢብቲ ሃኒ ጂኒጃን ካውቢቀር አይነ ሃይቀላውጥ በቤትህ ይሰተር ለሷም ጊዜ ስጣት ወጥ አርጋ ሀዝናናት በባሏ እንድትኮራ መኖር ይሰማት ለሷም ጊዜ ስጣት ወጥ አርጋ ሀዝናናት በባሏ እንድትኮራ መኖር ይሰማት ይላል ሀው የለችም ቤት እየጠበቁ ነው እና ወዶች ኢንሻአላህ እንግዲህ መበርታት ነው ትዳር በጣም ጥሩ ነው አንድ ግጥም ልጨምራችሁ ለነገሩ አይ ትዳር ምን ነው ይሄ ትዳር ከተወቅጡን አጣ ወዙ ተቀየረ ከሸሪዓ ወጣ ወንዱን ፈራኒካ አጣና ፈረንካ ሴቷን ብርን አለች ኢማን አልጠየቀች በየመንገዳቸው ብር ሲሉ ጊዜያቸው አለፈ ሳይገኝ ትዳሩ ምን አይነት ሴት ትሆን ሲባል ምታገባት
ይላል ጸጉሯ ረጅም ያላት የፊት ጥራት ረጅም ሸንቃጣ አፍንጫዋ ስልክክ ሙያ የተካነች የምትሆን በኔ ልክ ከንፈሯ እንጆሪ አይኗ ጎላ ጎላ ያለ ንግግሯ ጣፋጭ ልብን ያማለለ እያለ ለያገኝ ጊዜውን ሲያራፍድ አላህ ለሱ ብሎ ኩረሌን ለያወርድ ሁሉንም ያሟላሽ ላትገይ ሲኳተን እርጅና ይመጣል ሳያዩ ትዳርን ሀብት የሚገኝበት ሰበቡን ባያውቁ ይተራመሳሉ በየአቅጣጫው ህልቁ ሴቷን በበኩሏ ትዳር ስትጠየቅ ስትራቴጂዋ ይላል ጠበቅረቀቅ ቁመናው ያማረ ሲያውት የሚያስደሳ ኮስታራ ወንዳው እንዲያልሆነ ጎልማሳ ጠይም ኮራ ያለ በሁሉም ይወደድ ለብሩ ማይሳሳ የማያበዛ ቀልድ ሐረመኖ ቅጡ ወዘተ ያበዙ እድሜያቸው ነጎዳ አንዱንም ሳይይዙ ደሞ እንጠናና የሚባለው ፋሽን ህጉን አለ ትዳር በአሁኑ ዘመን እሺ ጠናኑ ለአንድ ለሁለት ወር መተዋወቅ ጥሩ ሳይታለፍ ድንበር 10 ዓመት ሙሉ ፍቅረኛ ተሆኖ ለማግባት ይፈራል ሳላጠናት ብሎ 3 እና 4 ልጅ ወልዶ እንዳያሳድግ በመጠናናስ ይኖራል ሲባልክ ታዲያ ይሄን ጊዜ የሚያዘው ትዳር 3 ወር ብቻ ሆነ አቤተኛ ነገር ተጋቡ ተብሎ በሀገር ድግስ ደሞ በሳምንቱ ከፍርድ ቤት መድረስ ከቶ ምን ይባላል እስኪ ፍረዱኝ እኔን አጅቦኛል ጽፍ ያለው ቢገርመኝ ዱአ እስኪ እንዳረግ ያ ጊዜ ቢመለስ ተጋብተው አረጁ ለመባል ብንደርስ ይላል አመሰግናለሁ እስክትመጪ ሌላ ግጥም ጨምሬ ነው እንኳን ጨመርሽ ልጆቼ ላይ ነበር ሄድኩት ልዘጋ ነበር ግን ዛሬ አርብ መሆኑን ረስቻለሁ ሁሌ አርብ እዚህ ቤት እናመሻለን አይደል ፕሮግራም አለና አሁን በሄቨን አዘን ምክንያት ካንስለ ነውና ልጆቼ ላስተኛ ሲል ዛሬ እኮ የኔ ተራ ነው ማስተኛ ተረሳሹ አርብ እኮ ነው አለኝ ባልየው አስተኝቷቸዋል ኦሬዲ ልጆቹን ስለዚህ መቆየት እንችላለን መወያየት እንችላለን ወንድ ሆኖ በዚህ ጉዳይ ፖዚቲቭ አመለካከት ያለው አንድ ፖዚቲቭ አንድ ኔጌቲቭ መግባት ይችላል መወያየት የሚፈልግ ሰው እና አረም ላይ በጣም ነው እናመሰግነው በርቺ የኔ ውድህት እኔ በጣም አመሰግናለሁ እሺቴ ሰላም ዳሪልኝ እና ጋይስ ልጆቼ ተኝተዋል ልጆቼ ላስተኛ ነበር ልወጣ የነበረው ለካ አርብ ነው ለካ አይደላል በዚህ አንድ ትድገም ረምላ አንድ ትድገም እያሉ ነው ውዴ ግቢና ድገሚልን ፕሊዝ ምን በግጥሟ በጣም ነው የሚጣፍጠው ልጅቷ ካለች ቆይ እሺ እንጠይቃት ረምላዬ ካለሽ ነይ ፎሎ አርጓት ደሞ ስትገባ አበረታቷት ፎሎ አርጓት